ቁጭ ብሎ ስለ እግዚአብሔር ቸርነት መደነቅ ጸሎት እንደሆነ ታውቃለህ። ታቦት ቀርጻ ስሙን ጽፋ ታሳግድሃለች ለስሙ። በጸሎት እንዴት ነው መንፈሳዊ ህይወታችንን ማሳደግ የምንችለው? ጠቅላይ ሚኒስትራችንን ብላስ እሳቸውን ለማግኘት የምትሄድበት ርቀት አለ። አሁን ዛሬ ላገኘቸው ታገኛቸዋል ታገኛቸው፣ ግን ስለ ጠይቅ ብቻ ደግሞ አይሰጥህ። አንተ ከንጉስ ጋር የመነጋገር እድል ቢሰጥህ አጥንተህ አይደል የምትሄደው? ጽፈህ ተለማምደህ የተሰጠ ደቂቃ ትንሽ ነው ሊሆን የሚችለው። አክብረው ነው የምታወራው። እግዚአብሔር ፊት የምታወራው ምንድን ነው? ንጹህና እውነተኛ ጸሎት ልናደርግ የምንችለው በምን አይነት መንገድ ነው? ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው! ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው! አሁን እኛ ድሮ ማትስ ከ10 2 ዓመት ተማሪ ሁሉ ከ2 ከመጣ ደስ ይላል። ልክ እኮ አይደለም? እዩ እንዴት ነህ? እግዚአብሔር ይመስገን። የዚቅ ቤተሰቦች እንዴት ናችሁ? የሁለተኛ ሳምንት የእንዴት መርሃ ግብራችን ነው። ዛሬ የምንነጋገርበት ወይም የምንወያይበት ርዕስ እንዴት እንጸልይ ነው። እንዴት እንጸልይ? እንዴት እንጸልይ ከማለታችን በፊት ስለ ጸሎት ትንሽ ምንነት እናወራ። ያው ጸሎት ምን ማለት ነው፣ ጸሎት ምንድነው የሚለውን ብዙ ያውቃል። ግን ያው ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው፣ ከእግዚአብሔር ጋር የምናወራበት። ግን ጸሎት ሁሉ ጸሎት አይደለም። ይሄ እግዚአብሔርን የምር እንደምታወራው አላል። አሁን እናንተ ስናወራ የምር እንደምትሰማኝ እያሰብኩ ነው ማወራ። ጸሎት ማለት የማይዳበሰውን የማታየውን የማትጨብጠውን እግዚአብሔርን አጠገብህ እንደሆነ እንደሚሰማ አምነህ የምታወራበት መንገድ ነው፣ ከእግዚአብሔር ጋር የምትገናኝበት መንገድ ነው። ቅዱስ ዮሐንስ አፈወርቅ ጸሎት እንዴት ያለች መብት ናት ይላል። በጣም በመገረም ነው ይሄንን የሚለው። እንዴት ያለች መብት ናት ይላል እና ለምሳሌ አድርጎ የሚያነሳው አንድ ንጉስ ቢኖር ወይም ደግሞ ጠቅላይ ሚኒስትራችንን ብላስ እሳቸውን ለማግኘት የምትሄድበት ርቀት አለ። አሁን ዛሬ ላገኘቸው ታገኛቸዋል ታገኛቸው ጭራሽ አመት ለፍተህ ላታገኛቸው ትችላል፣ እነሱ ፈቃደኛ ከሆኑ ራሱ ተብሎ እና ጸሎት እንዴት ያለች መብት ናት የሚለውን የፍጥረታት ሁሉ ንጉስ የሆነውን እግዚአብሔር አሁን እናንተ በመነጋገርበት ሰዓት እኔ ላውራው ብል ማውራት ይችላል ማለት ነው። ስለዚህ እንዴት ያለች መብት ናት እግዚአብሔር ለሰው ልጅ በፈለገው ሰዓት ንጉስ የሆነውን እግዚአብሔር በፈለገው ሰዓት ነው የምልህ፣ ተኝቶም እየሄደም ይሆናል በፈለገው ሰዓት ማነጋገር ሲፈልግ ማነጋገር የሚችልበት ትልቅ ስልጣን። ጸሎት በአጠቃላይ ስልጣን ነው። የሚገርም ነው። በዚህ አይነት አረዳድ አይቼው አላውቅም። እሺ እዩ፣ አሁን እንዳልከኝ ከእግዚአብሔር ጋር የምንገናኝበት እግዚአብሔር ሙሉ ፍቃዱን እንድናገኘው ሙሉ ፍቃዱን የሰጠበት መንገድ ነው ጸሎት። ግን ንጹህና እውነተኛ ጸሎት ልናደርግ የምንችለው በምን አይነት መንገድ ነው? ምን አይነት ነው ጸሎት? ቅድም እንዳልኩ ጸሎት ሁሉ ጸሎት አይደለም ነው እና የመጀመሪያው በተሰበረ ልብና በንጽህና የሚጸልይ ጸሎት ነው ትክክለኛው ጸሎት። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ መንፈሱም ወደ ተሰበረ ወደዛ ወደ ትሁቱ ይልና በቃሉም ወደሚንቀጠቀጥ ሰው እመለከታለሁ ይላል እግዚአብሔር። ስለዚህ የሚመለከተው ጸሎቱን የሚሰማው ሰው ትሁት ሆኖ የሚጸልይ ጸሎት መንፈሱ ወደ ተሰበረ እና በንጽህና የሚጸልይ ሰው ሳይታበይ የሚጸልይ ሰው መንፈሱ የተሰበረ ስብር ብሎ ኃጢአተኝነቱን አምኖ የሚጸልይ ሰው ነው የመጀመሪያው ንጹህና እውነተኛ ጸሎት የሚባለው ማለት ነው። ሁለተኛው እንደ ፈሪሳዩ ራሱን ያለማካበት እያካበተ የሚጸልየው ጸሎት አይደለም ትክክለኛ ጸሎት። እንደሱ መሆን የለበትም ነው ጌታችን መድኃኒታችን ክርስቶስ በሉቃስ ወንጌል ላይ ምሳሌ አድርጎ የሰጠው አንድ ፈሪሳይና አንድ ቀራጭ ነበሩ ይላል። ቀራጩ ከቤተክርስቲያኑ ፈቀቅ ብሎ ቆሞ መጸለይ ጀመረ። ፈሪሳዩ ደግሞ ሄዶ ግንቡ ላይ ተለጥፎ ይጸልያል። ምን እያለ ያወራል? ሪፖርት ያቀርባል እግዚአብሔር። በሳምንቱ እኮ 2 ቀን ጾማለሁ መጸውታለሁ ምናምን ይልና ያንን ኃጢአተኛ አይቶ እንደዛ ኃጢአተኛ ስላላረከኝ ያመሰግናለሁ ይላል። ቀራጩ ደግሞ የኃጢአተኝነት ስሜት ተሰምቶት ቅድም እንዳልኩ በተሰበረ ልብ ሆኖ ትሁት ሆኖ ቀና ብዬ እንኳን ሰማይን ንጹህ የሆነውን ሰማይን ላይ አይገባኝም እኔ ኃጢአተኛ ነኝ እያለ ያለቀሰ ጸለየ። ኃጥኡ ጻድቅ ሆኖ ወጣ፣ ፈሪሳዩ ግን ከነ ኃጢአቱ ተመለሰ ይላል ወንጌላችን ማለት። ስለዚህ በተሰበረ ልብ ቅድም እንዳልኩ ልክ እንደ ፈሪሳዊ መታበይ የሌለበት መሆን አለበት። እግዚአብሔር እኮ እንዲያረጋሉ የምትልበት ጸሎት አይደለም ጸሎት። አንዳንድ ሰው ቀድሞ ከማመስገን ከልመና ዘሎ እግዚአብሔር ያው እንደምታየኝ ምናምን የሚል በጣም ብዙ ነው ያለው እና መታበይ የሌለበት ኃጢአተኝነትን የምታምንበት ስብር የምታለቅስበት ጸሎት ነው ትክክለኛ ጸሎት እና እግዚአብሔር ፊት እንደቆም ካምን የምትቆመው ጸሎት እና ማን ፊት ነው የቆምኩ ዝም ብለህ ታስበው ከሱ የጻድቅነት ኃያልነት የተነሳ ራስን ዝም ብለህ ታስበው ምንምነት የእውነት እግዚአብሔር ፊት እንደቆምክ የምታስብ ከሆነ ምንምነት ነው የሚሰማ። እንደ ፈሪሳዊ አትታበዩ እና በተሰበረ ልብ ሆነ እንደ ፈሪሳዊ መታበይ የሌለበት ጸሎት ነው ንጹህና እውነተኛ እግዚአብሔር የሚቀበለው ጸሎት ማለት ነው። ሶስተኛው እውነተኛና በመከራ የተፈተነ ጸሎት ነው። እውነተኛ ጸሎት በመከራ የተፈተነ ጸሎት ነው።
ያ ማለት ብዙ ያልተመለሰለ ጸሎት የለም። አንዳንድ ሰው እኮ ጸሎት ያልተመለሰም ብሎ ከእግዚአብሔር የራቀ ብዙ አለ። እግዚአብሔርን ያማረር በጣም ብዙ ሰው አለ። እና ይሄ በፍቅር የሚጸለይና በመከራ የተፈተነ ጸሎት አንዳንድ የምትችላቸው ሰዎች የሉ በጣም ስለምትወዳቸው የምትችላቸው ምንም ቢያደርጉ ባይሰሙ ባያናግሩ የምትችላቸው ሰዎች አሉ። እግዚአብሔር ያው በጸሎት ውስጥ ጽናት ትዕግስትን በጣም ይፈልጋል። ስለጠየቅ ብቻም ደግሞ አይሰጥም አይደል? ጠይቁኝ እሰጣችኋለሁ አንኳኩ ይከፈትላችኋል ብሏል በቃሉ። መጠየቅ ግዴታ አለብን፣ ግን ስለጠየቅ ብቻ ደግሞ አይሰጥም። ምክንያቱም አባትህ ነው፣ የሚያስፈልግህን ያውቃል። የአንተ የልጅነት እውቀትና የአባትነት እውቀት በጣም ነው የሚለያዩ። ለምሳሌ ልጅ እያለን ብዙ የጠየቅናቸው ነገሮች አሉ፣ ግን የማይጠቅሙ ነበሩ። ምድጃ ሄደን እሳት ለመንካት ፈልገናል፣ ግን ከልክለውነ እና ሺህ ጊዜ ፍርፍር ብልታለቅስም አያስነኩ። ስለት ብትፈልግ አይሰጠም። ታፍላቭ የሚባል ነገር አለ። በቃ የአባትና የእናት ፍቅር የምትፈልገውን የሚያስፈልግህን ነገር ነው የሚሰጡ። እና በመከራ የተፈተነ በመከራ ውስጥ ሆነ የምትጸልየው አለ አይደል? ይሄ በትዕግስት በጽናት ሆነ እየጠበቅከው ሳይደረግልህ የምትፈልገው ነገር ሳይደረግልህ እግዚአብሔር የሚያስፈልገኝን ግን ያውቃል፣ አንተ የምታስፈልገኝ ስጠኝ የምፈልገውን ሳይሆን እያልክ በመከራ የሚፈተን ከዛ በፍቅር ደግሞ እግዚአብሔርን ወደኸው አፍቅረው የምታደርገው ጸሎት ነው እውነተኛና ንጹህ ጸሎት የሚባለው ማለት ነው። ሌላኛው መንፈሳዊ ፍርሃት የተሞላበት ጸሎት ነው። መንፈሳዊ ፍርሃት ማለት የእግዚአብሔርን ኃያልነት አምነ ፈርተህ የምትቆምበት ማለት ነው። ቅድም እንዳልኩ እግዚአብሔር የሚመለከተው ወደዚህ ሰው መለከታለሁ ያለው በቃሉ ወደሚንቀጠቀጥ ነው ቢለው የእግዚአብሔርን ስም አሁን ቃሉን ስንጠራው ራሱ አሁን የአምላክህን የእግዚአብሔርን ስም በከንቱ አትጥራ ነው የሚለው። እንደውም አንድ አባት ነበሩ በጣም በቃ ቃሉ ለቀልድም ለምንም ዛሬ እኮ እንደፈለግን ነው የምንጠቀመው። ቅዱሳን ሁሉ የሚሰግዱለትን መላእክት የሚሰግዱለትን ስም ነው። እንግዲህ ቅዱስ ጳውሎስ መልእክት ላይ ጉልበት ሁሉ ለኢየሱስ ክርስቶስ ለስሙ ይስገድ ነው ይላል። እና ለክርስቶስ አይደለም ለስሙ እንኳን ይሰገዳል። ዛሬ ኢየሱስ ጌታ ነው እየተባለ ሽንት ቤት ላይ ራሱ ይጻፋል፣ ታክሲ ላይ ታያለ አይደል? የእኛ ቤተክርስቲያን ግን ታቦት ቀርጻ ስሙን ጽፋ ታሳግዳለች። ለስሙ ይሰገዳል። እና በፍርሃት እግዚአብሔርን ስም ስትጠራ በፍርሃት የምትቆምበት ገናንነቱን ኃያልነቱን እያሰብክ የምትቆምበት ጸሎት ነው ትክክለኛ እውነተኛ ጸሎት የሚባለው ማለት ነው። እና አንድ አባት እንደውም እግዚአብሔር ሲባል የሚሰግዱ አባት ነበሩ። ሰው ለቀልድም ለምንም የሚባለው እግዚአብሔር ሲል ይሰግዳሉ። እና እሳቸው እንዳይሰግዱ ብሎ ሰዎች ያንን ስም ከመጥራት ተቆጠቡ ይላል። ለማምለክ ለመዘመር ካልሆነ በቀር ያንን ስም አይጠሩትም። የአምላካችን ስም በከንቱ አይጠሩም። እና ለስሙ ክብር ሲኖርህ ቅድም እንዳልኩ ትክክለኛ ጸሎት እግዚአብሔር በትክክል እያወራሁ እንደሆነ ማመን። ከዛ ማን ነው እግዚአብሔርን ብለህ ስታውቀው መላእክት ሁለት ክንፋቸውን በእግራቸው ሁለት ክንፋቸውን ሸፍነው እየበረሩ የሚሰግዱለት አምላክ ነው። ዛሬ አንተ ቆመ አምላኬ ስትለው አቤት እያለ የሚያዳምጥ እንደው ማር ይስሐቅ ምን ይላል? እሳት ፊት እንደቆምክ እያሰብክ ጸልይ ነው የሚለው። እዚህ መንፈሳዊ ፍርሃትን የተሞላበት ጸሎት መሆን አለበት። ሌላኛው በእምነት መጸለይ ቅድም እንዳልኩ ነው። በጣም ማመን አለ በእግዚአብሔርን እያወራው እንደሆነ። ለምን ይመስል አሁን በጣም ብዙ የሚቸገርበት ጉዳይ ምንድን ነው? ዲስትራክሽን ነው። ጸሎት እየጸለይኩን ወደ በኋላ እናነሳዋለን እንዴት መጸለይ እንዳለብን ስናወራ። ዲስትራክት የምትሆነው እየሰማህ እንደሆነ ስለማታምን ገብቷል። እኔ አሁን አንተን እያወራው ለምንድነው ዲስትራክት ማለት ለምንድነው መሀል ላይ ሀሳብ የማይሰርቅ? እያየህ ነው እየሰማኝ ነው እያዳመጥከኝ እንደሆነ አውቃለሁ። ውስጤ አምኖታል። ለትንሽ ደቂቃ እንኳን ልጠራጠር አልችልም። እያወራው ዝም ብዬ ውይ ሀሳብ የተሰረቀ ልልህ አልችልም። እግዚአብሔር ፊትና ጸሎት ፊት ሀሳባችን የሚሰረቀው ለምንድነው? እግዚአብሔር እየሰማን እንደሆነ ስለማናምን። በትክክለኛ በእምነት መጸለይ ያለበት እንደሚሰማ አምነህ መጸለይ ያለበት እና በጸሎት መርዘምና ማጠር አይደለም። እግዚአብሔር ጌታ ሆይ ስትል አቤት የሚል አምላክ ነው። ቅድም እንዳልኩ በጣም የሚያስደንቅ ነገር ነው ጸሎት። እንዴት ያለሽ መብት ናት ቅዱስ ያንሳፈርቅ እንዲህ ኃያሉን እግዚአብሔር ዝም ብለህ ተኝተህ አልጋ ላይ ዝም ብለህ አስበህ ዝም ብለህ ተኝተህ እግዚአብሔር ሆይ ስትል እሱ ለመስማት አንተ ዝግጁ እንዴት ያለሽ መብት ናት ነው። እና ማመን ያለበት በጣም በጣም በጥልቀት በእምነት መጸለይ ያለበት። የመጨረሻው በጥልቀትና በማስተዋል የምንናገራቸውን የምናወራቸውን ምንጸልየው ምንድነው የምትለምነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የምትለምኑትን አታውቁም የሚልበት ፓርት አለ። ምንድነው እየለመኛለሁ? እውነት እግዚአብሔር አንተ ስለምታወራው ነገር እውነት ኬር ይሰጣል? ስለምታወራቸው ስለምትጠይቀው ማቴሪያል ስለሆኑ ነገሮች ዓለማዊ ስለሆኑ የማይሆኑ ነገሮች እውነት የሆነ ጊዜ ሰጥቶ የሚሰማ ይመስላል። ይሰማል እኮ ግን ምንድነው የምታወራው እግዚአብሔር ፊት? አንተ ከንጉስ ጋር የመነጋገር እድል ቢሰጥ አጥንተህ አይደል የምትሄደው? ጽፈህ ተለማምደህ የተሰጠ ደቂቃ ትንሽ ነው ሊሆን የሚችለው። አክብረው ነው የምታወራው። እግዚአብሔር ፊት የምታወራው ምንድን ነው? በጣም ማስተዋል ያስፈልጋል። የምንናገራቸው ነገሮች የምንጸልየው ነገር እስቲ እንደ ፊያታዊ ዜማ ቤቱ ጌታ በመንግስት መጣ ጊዜ አስበኝ ብለን የጸለይነው መቼ ነው? እንግዲህ አስበው የገነትን መክፈቻ ቁልፍ የተሰጠው ከሁሉ ቅዱሳን ከብሉይ ኪዳን ከነበሩ ቅዱሳን በፊት የገባው አንድ ወንበዴ ነው። በአንድ አረፍተ ነገር በአንድ ጸሎት በመንግስት በመጣ ጊዜ አስበኝ ብለን ጸለይ እናውቃለን።
አይደል? ምናልባት ካመሰገንን በኋላ ልመና ነው። ይሄን አድርግልኝ ነው ጉዳዩ። እና እግዚአብሔር ብዙ ከእጁ የሚጠብቁ ብዙ ፍጥረታት አሉ። ብዙ አሉ። የሚለምኑት አላጣም፣ እግዚአብሔር የሚጠይቀው አላጣም። እግዚአብሔር እሱን የሚወደው ነው ያጣው። እና በጥልቀትና በማስተዋል ጥልቅ የሆነ ጸሎት ይሻላል። የ10 ደቂቃ ጸሎት ይሻላል። አብዝተኸው ረጅም ሰዓት ቆመህ ምንም የማታስተውለው ሰው ጸሎት ይልቅ ለትንሽ ደቂቃ በጥልቀትና በማስተዋል እግዚአብሔርን እያሰብክ በእንባ የምትጸልየው ጸሎት፣ እውነተኛ ጸሎት በእንባ የሚጸልይ ጸሎት ነው። እንባ ኢሞሽናል ስትሆን ነው አይደል የሚመጣው? ቀላል ነገር አይደለም። እንባ ወንድ ልጅም ሴት ልጅም ማልቀስ ቀላል ነገር አይደለም። እና ጸሎት ፊት ማልቀስ ማለት በቃ በጥልቀት ነው እየጸለክ ያለው ማለት ገብቷል። አንዳንድ ሰው አሁን ካጠገብ ሆኖ ስለ ችግሩ ስለ ሀዘኑ ሲያወራ ያለቅሳል። ለምን? በቃ ያምናል። በቃ እየሰማኝ ነው እየተረዳኝ ነው ብሎ ያስብ። እግዚአብሔር እንደሚረዳው የሚያስብ ሰው በእምነት የሚጸልይ ሰው በእንባ የሚጸልዩ ጸሎት ነው። እና እንባ የተቀላቀለበት ጥልቅ የሆነ እና በማስተዋል የምንጸልየው ጸሎት ነው። እነዚህ ናቸው ንጹህና እውነተኛ ጸሎት የሚባሉት። በመጨረሻ ምንድነው ልጠይቅ የምፈልገው፣ በጸሎት እንዴት ነው መንፈሳዊ ህይወታችንን ማሳደግ የምንችለው? ያው መንፈሳዊ ህይወት ከጊዜ ወደ ጊዜ የሚያድግ ነው አይደል? በአንድ ጊዜ የሚሰጥ አይደለም። ሰው እንዴት ነው መንፈሳዊ ህይወታችንን በጸሎት ልናሳድግ የምንችለው? አዎ ትልቁ መንፈሳዊ ተግባር ነው ጸሎት። መንፈሳዊ ህይወትን ጸሎት ካላሳደገው ምንም ሊያሳድገው አይችልም። ሌሎችም ትርፋቶች አሉ፣ ምጽዋት፣ ጾም የመሳሰሉት። እና መንፈሳዊ ህይወትን በጸሎት ለማሳደግ መጀመሪያ ሀቢት ማድረግ ያለብህ፣ ጸሎት ላይ ማካተት ያለብህ ነገሮች ከእግዚአብሔር ጋር የምትነጋገርበትን ጊዜ ረዘም ለማድረግ ሞክር ነው። ቅድም እንዳልኩ ንጹህና እውነተኛው ጸሎት ምን እንደሆነ አይተናል። ማመን አለብህ፣ እግዚአብሔር እየሰማህ እንደሆነ ማመን አለብህ። ካመንክ እና የምትወደው ከሆነ ዲስትራክት አትሆንም ብለናል። ስለዚህ አርዝመው፣ በቃ ከእግዚአብሔር ጋር የምትነጋገርበትን ጊዜ አርዝመው፣ ሳታቋርጡ ጸልዩ ይላል። አስበው መጽሐፍ ቅዱስ ማለት ሳንበላ ሳንጠጣ ሳንራመድ ስራ ሳንሰራ ማለት ነው አይደለም። ቤትም ቦታ የሚመለክ አምላክ ነው ያለ። ስለዚህ ሳታቋርጥ መጸለይ ማለት ቢያንስ ከእግዚአብሔር ጋር የምትነጋገርበትን ሰዓት ለማርዘም ሞክር። በቀን እቅድህ ለጸሎት የምትሰጠው ሰዓት ደቂቃ ረዘም እያለ መምጣት አለበት፣ ከእግዚአብሔር ጋር የምትነጋገርበት ሰዓት ማለት ነው። ስለዚህ ጠዋት ብቻ ላይሆን ይችላል፣ ማታ ትጸልያለህ፣ ስትበላ ትጸልያለህ። ስለዚህ ጸሎትን በየቦታው ለማካተት መሞክር። ወደ በኋላ ስለምናየው ይህን ብቻ ማንሳትና በቀን እቅድ ውስጥ ከእግዚአብሔር ጋር የምትነጋገርበትን ሰዓት ረዘም ለማድረግ ሞክር። ታክሲ ላይ ስትሄድ እግዚአብሔርን አውራው፣ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ ብለህ አውራው። ሰማዩን ስታየው አድንቀው፣ ምድሩን ስታየው፣ ፍጥረታቱን ስታየው እንዴት ያለ አምላክ ነህ እያልክ አውራው። ተዘክሮተ እግዚአብሔር ነው ጸሎት። በነገራችን ቁጭ ብሎ ስለ እግዚአብሔር ቸርነት መደነቅ ጸሎት እንደሆነ ታውቃለህ። ቁጭ ብለህ አይ እግዚአብሔር እንደው ምሕረቱ እኮ ብሎ መደነቅ ጸሎት፣ ትክክለኛ ጸሎት። በቃ ይሄ ተዘክሮተ እግዚአብሔር ነው። ልብህ እግዚአብሔርን እያሰበ ነው። ቀደም ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። እግዚአብሔር መነጋገሪያ መንገዳችን ነው ብለናል። በቃ እግዚአብሔር የምታስበት ነው። እና ያችን ደቂቃዋን ሰዓቷን ረዘም ለማድረግ በሄድክበት ሁሉ እግዚአብሔርን ማሰብ ያስፈልጋል፣ መንፈሳዊ ሕይወትን በደንብ ለማሳደግ። ምክንያቱም ይሄ ፍቅረ እግዚአብሔርን ስለሚጨምር ማለት ነው። የእግዚአብሔር ፍቅር ጨመረ ማለት ደግሞ በጣም ብዙ ለውጥ ነው የሚያመጣው መንፈሳዊ ሕይወት ላይ። ሌላኛው በማለዳ ተነስተህ መጸለይ። እኛ ቤተክርስቲያን የምታስተምረው ብዙ ሰው የማያውቀው ከመጸለይ በፊት እጅህን መታጠብ አለብህ፣ ንጹህ መሆን አለብህ። እጅህን ታጥበህ ፊትህን ታጥበህ መጸለይ አለብህ። ምን ይላሉ አቡነ ሽኖዳ ሳልሳዊ ይህንን ሲያነሱ? ጠዋት ስትነሳ ምናልባት ሁሉም ሰው ተኝቶ ሊሆን ይችላል። ከማንም ጋር ትነጋገር፣ የመጀመሪያው ከአንደበትህ የሚወጣው ቃል የአምላክህ ስም ይሁን ይላል። ከጸሎት በፊት ምንም አይነት ነገር አታርግ። ስልክህን አትንካ። አይነህ የመጀመሪያው ማየት ያለበት ነገር የጸሎት መጽሐፍህን ይሁን። ጆሮ መስማት ያለበት የእግዚአብሔርን ቃል ይሁን። አንደበትህ ማውራት ያለበት ከእግዚአብሔር ጋር መሆን አለበት። ምክንያቱም በንጹህ ልብ ነው የምትነሳው። ጠዋት ያደረካት ነገር ነው ባይዞ ሙሉ ቀንን ሊያበላሸውም ሊሰራው የሚችል። ከእግዚአብሔር ጋር መዋል እንዴት ያለ ነገር ነው! ያለ እግዚአብሔር መዋል ደግሞ እንዴት የሚያስፈራ ነገር ነው! ስለዚህ ጠዋት ስትነሳ እጅህን ታጠብ፣ ማንንም ሳትቀሰቅስ ነጠላህን አድርግ። አንድ ቃል ያ ሰው ቢያናግርህ እንኳን አትመልስለት ነው የሚሉት። ቤተሰብህ ቢያናግርህ እንኳን አትመልስለት። ጸሎት አላረገም። በቃ ይህ መታወቅ አለበት። በማለዳ የመጀመሪያው ስራ ሊሆን የሚገባው 2 ደቂቃም ጸልይ፣ 1 ደቂቃም ጸልይ። ብቻ የጌታን ስም ከእንቅልፍ እንደተነሳ ጥራው ነው። በማለዳ ተነስቶ መጸለይ ያስፈልጋል ማለት ነው። እንደ ስርዓትም በነገራችን ላይ የቤተክርስቲያናችን የጸሎት ጊዜያት ብላ የሰፈረቻቸው ጊዜዎች አሉ አይደል? ምናልባት ስለነሱ ማለት ከቻለን ጊዜ ካለ አሁን ላነሳው ነበር። በየሰዓቱ መጸለይ ልመድ ነው መንፈሳዊ ሕይወትን። በየሰዓቱ ማለት ራሷ የሰጠችው የ7ቱ የጸሎት ጊዜያት አሉ። አሁን አንዳንድ ሰው ጠዋት መጸለይ እንኳን ይሄ ምንድነው በወጉ በኮነኔ ነው ምናምን ይባል የለ። ምንም አይደለም እኮ
አንተ እግዚአብሔር ለማሰብ እንዴ 7 እኮ በጣም ትንሽ እኮ ማሰብ ነው የተባልኩ። እግዚአብሔርን ማውራት ነው። ስንት ነገር እናወራለን። ከምትወደው ሰው ጋር ቀን ሙሉ ብታወራ ይሰለቻል። 7 አውራው ከእግዚአብሔር ጋር። አንዳንዴ ጸሎት እንደ ስራ የምናየው ለምን መሰለህ? እግዚአብሔር ማውራት እንደሆነ ስለማናስብ እና ደግሞ በትንሹ አንጀምርም። ዘሎ የሰው ልጅ ጸሎት ሲጀምር መዝሙረ ዳዊትና ውዳሴ ማርያም ይልና ጠዋት ሲነሳ ቀና መዝሙረ ዳዊት አድርሼ ምናምን ይላል እና እግዚአብሔርን ማነጋገር እኮ በቃ ለምን እንደምናከብደው አላውቅም። እና በየሰዓቱ ለመጸለይ ልምድ አላርም ሙላ ሰዓት ላይ ከዛ በጠራ ቁጥር አንድ ሰላም ለኪ አድርስ ወይ ደግሞ ጂሰስ ፕሬየር ውጮቹ የሚሉት አሉ። እኛ ቤተክርስቲያን ደግሞ እግዚኦ መሐረነ ክርስቶስ ነው የምትለው። ጌታዬና መድኃኒቴ ኢየሱስ ክርስቶስ እኔን ኃጢአተኛውን ማረኝ። ስንት ሰከንድ ነው ነች። በጣም ፓወርፉል ጸሎት ነው። በነገራችን ላይ እኔ ለተመልካቾቻችንም መጋበዘው ይሄን ነው። ችግሩ ስትሆን ተስፋ ስታጣ የሆነ ነገር ሲገጥምህ በቃ ይሄንን ጸሎት በለው። ቤተክርስቲያናችን እንዳስተማረው እግዚኦ መሐረነ ክርስቶስ 12 ጊዜ አሁን ይከብዳል። በለውሳስ እጅህን ወደ ኋላ አድርገህ ሊሆን ይችላል ደበቅ አድርገህ እግዚኦ መሐረነ ክርስቶስ በትዕግስትና ማርያም መሐረነ ክርስቶስ ብለህ 12 መጨረስኩ እና በዛች ሰከንድ ውስጥ 7 ያርቀስ እያልክ ማሳደግ ነው በቃ። እና በየሰዓቱ መጸለይ መልመድ አለብን። እቺን ትንሿን ጸሎት አቤቱ ጌታዬና መድኃኒቴ ኢየሱስ ክርስቶስ እኔን ኃጢአተኛውን ይቅር በለኝ፣ ከቻለን ደግሞ አንድ ሰላም ለኪ ማድረስ በዛ ሰዓት እግዚአብሔርን ማሰብ ማለት ነው። እና በየሰዓቱ መጸለይ መልመድ ያስፈልጋል። መልካም እዩ፣ በጣም ቆንጆ ነገር ነው እያወራን ያለ ነው። እንደ ሁልጊዜው እስቲ በስተመጨረሻ ስለ ጸሎት ልትል የምትፈልጋት ወይም ልታስተላልፍ የምትፈልገው አጭር መልእክት ካለ? አዎ ቅድሙ እንደ መጨረሻ ያህል መካተት ያለባቸው ነገሮች አንደኛ ባለህበት ስፍራ መጸለይ መልመድ አለብህ። ቅድም እንዳልኩ በሁሉም ቦታ መጸለይ የሚችል ነገር ነው ጸሎት። ሁለት ደግሞ ለሌሎች መጸለይ መልመድ አለብን። ለሌሎች መጸለይ በቃ በጣም ወሳኙ ነገር ነው። እንደውም ቅዱስ ዮሐንስ አፈወርቅ ስለ ራስ አጸልይ ነው የሚለው። ዝም ብለህ ስለ ሰው ጸልይ እና እግዚአብሔር ያንተን ቀዳዳ ይሸፍንልሃል። በጣም ብዙ ወንድሞች አሉ፣ በጣም ብዙ እህቶች አሉ። አንተ በማታውቀው ነገር የሚያልፉ ብዙ ወንድም እህቶች፣ አባት እናት አለ፣ ብዙ ወጣቶች አሉ፣ ሀገር አለች። እና አስብ በጸሎት ነው ስለሌላው መጸለይ ባይዞ መንፈሳዊ ህይወትን ከፍ ነው የሚያደርገው፣ ነፍስህን ከፍ ነው የሚያደርገው። ምክንያቱም ክርስትና ራስን መካድ ነው፣ ከእኔነት ወጥቶ እኛ ውስጥ መግባት ነው። ስለዚህ እንዴት ወንድምህን ትረሳለህ? ጸሎት ማለት እንደውም እጅግ በጣም የሚደንቅ ቃል አለ። ይሄ በባልንጀራው ህመም ላይ ራሱን ተክቶ እያለቀሰ ባልንጀራዬን ማርልኝ እያለ ከሚያለቅስ ሰው የክርስቶስ መዓዛ ይሸተታል ይላል። ክርስቶስ መስዋዕት አይደል? አንዱ ስለሁሉ ሞት አይደል? እና በዛ በወንድምህ ስቃይ በሚሰቃየው ወንድምህ ቦታ ውስጥ ራስህን ከተጌታው ይማርልኝ እያልክ መጸለይ አንደኛ አንተንም ነው የሚያስምርህ፣ ሁለት በቃ የክርስቶስ መዓዛ ካንተ ይሸተታል። እግዚአብሔርን መምሰል ነው ስለሌላው መጸለይ፣ መስዋዕትነት ስለሆነ ጊዜን አሳልፎ መስጠት ስለሆነ ማለት። በዚህ መሀል 2 መነኮሳት ነበሩና አንዱ መነኮስ እጅግ በጣም አጸያፊ ኃጢአት ይሰራ ነበረ በዛው በቤተክርስቲያኑ በገዳም ውስጥ ማለት ነው። እና አንድ መልአክ ለጓደኛው ለዛኛው ለማይሰራው መጥቶ ወንድምህ በእንደዚህ አይነት ኃጢአት እየተቸገረ ነው ያለው፣ ስለዚህ አውጣው እርዳው ይለዋል። እዚያ ሰው ይሄድና እንዲህ እየሰራ ነው ብሎ ማሸማቀቅ ስላልፈለገ የእሱን ኃጢአት እንደራሱ አድርጎ ወንድሜ በእንደዚህ አይነት ኃጢአት እየተፈተንኩ ነውና ምን ትመክረኛለህ አለው። ከዛ ያው ይሄ እንትንህን ሲጋሩ ደስ ይልህ የለ። አሁን እኛ ድሮ ማትስ ከ10 2 አመጣ ተማሪ ሁሉ ከ2 ከመጣ ደስ ይላል። ልክ እኮ አይደለም? በቃ ስሜትን የሚጋራ ስላገኘ ማለት ልክ እንደዛ ያ መነኩሴ የሚጋራው ሰው እንዳገኘው ተሰማውና እኔም እኮ በዚህ ፈተናለሁ አለው። እውነትህን ነው? አዎ። ስለዚህ አብረን ንስሐ እንግባ፣ በቃ እግዚአብሔርን ይቅርታ እንጠይቃለሁ፣ አብሮ መስገድ በቃ አብረው ማለት ያ እኮ ምንም አላረግም ለጓደኛው ሲል አብረው በዓት ዘግተው ማድረግ ጀመሩ። እግዚአብሔር ተገልጦ ስለ ጓደኛህ ብዬ ነው የሚለው፣ ስለ ባልንጀራህ ብዬ ሁለታችሁን መራችኋለሁ። እና በአንተ ምክንያት ብዙ በጸሎትና በጾምህ ብቻ ምክንያት ማስማር ትችላለህ፣ ሰውን ማስገባት ወደ መንግስተ ሰማያት መሳብ ትችላለህ። እና ለሌላው መጸለይ እጅግ በጣም መልካም ነገር ነው። ይህንን ማስተዋል ያስፈልጋል። ያለ ጸሎት መኖር በጣም ከባድ ነው። ጸሎት ሳያደርጉ መዋል በጣም ከባድ ነው። ያለ እግዚአብሔር መዋል እኮ በጣም የሚያስፈራ ነገር ነው። ምን ጋራንቲ ይዘህ ነው የምትወጣው? እና በጣም መረዳት ያለብን ነገር ጸሎት እጅግ በጣም ፓወርፉል የሆነ ነገር ለህይወታችን እንደሆነ ቤተክርስቲያናችን ብዙ አስተምሮ እንዳላት ካነበብን ከጠየቅን እንዴት መጸለይ እንዳለብን የምታስተምርብን ብዙ አይነት አስተምሯል። እነሱ መጠየቅ አለባቸው። በአጠቃላይ ይመስላል ይሄ ነው። በጣም 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 እጅግ በጣም ነው የምናመሰግነው በእውነት በእኛም በተመልካቾቻችንም ስም። ያው የሁል ጊዜ ልማዳችን አይቀርም። ዛሬ ምን መጽሐፍ አለ? የዛሬው መጽሐፌ 5 የንስሐ መንገዶች የሚለውን የቅዱስ ዮሐንስ አፈወርቅ
ገብረ እግዚአብሔር ኪዳን እንደተረጎመው ነው። ጀማሪ አንባቢዎች መንፈሳዊ መጽሐፍትን ምን እናንብብ ካሉ ከዚህ መጽሐፍ እንዲጀምሩ ነው ሪኮመንድ ማድረግ። ምክንያቱም በጣም አጫጭር ነው፣ እያንዳንዱ በጣም አጫጭር አንዳንድ ገጽ ሊሆን ይችላል እና የተውጣጡ ድርሳኖችን ነው ስለ ቅዱስ ዮሐንስ አፈወርቅ የሚለው እና ይህን መጽሐፍ ነው መጠቆማቸው። 5 የንስሐ መንገዶችና ሌሎችም በገብረ እግዚአብሔር ኪዳን እንዲያነቡት ነው። በጣም 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 እናመሰግናለን። አትሰጠኝ ወይስ ለሌላ ሰው ይሁን? አይ ይሰጥ ለኔ ይሁን። ይሰጥ። በጣም እናመሰግናለን እዩ። በነገራችን ላይ ስለ ንስሐ ማውራታችን አይቀርም። ይሄንን ተመልካቾቻችንም እንዲያውቁት እንዲያስቡት ስለምንፈልግ ሰዎች እንዴት ንስሐ መግባት እንዳለባቸው በጣም ብዙ ሰው ጥያቄ ያለውና በዛው ማስተካከል ለመናገር ያክል ነው። 5ቱን የንስሐ መንገዶች እንደ ሁል ጊዜው በዚህ ሳምንት ስንት እንስጥ? 3 5 ይበቃል። 3 ይበቃል። መልካም። ለ3 ተመልካቾቻችን ኢንቦክስ ብታደርጉልን ከስር በመናስቀምጣቸው የሶሻል ሚዲያ ፕላትፎርሞቻችን ብታስቀምጡልን ለቀደሙት 3 እንሰጣለን። ነገር ግን ኦርደር ማድረግም የምትፈልጉ ከሆነ በእኛ በኩል ማግኘት ትችላላችሁ። በተለያዩ መጽሐፍ መደብሮችን ማግኘት ይችላሉ አይደል? ስለዚህ አንብቧቸው፣ በጣም ይጠቅሟቸዋል። እዩ እግዚአብሔር ያክብርልን። በእውነት እናመሰግናለን። ይህ ሲቅ ሚዲያ ነው። ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር። በሚቀጥለው ሳምንት በሌላ እንዴት መርሃ ግብር እንገናኛለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።